ከወለዳችሁ 2 ወር 2 ዓመት ከዛም በላይ ሊሆን ይችላል። ነገር ግን እስካሁን እርጉዝ ነው የምትመስሉት። ብዙ ጊዜ ደግሞ ቦርጭ ላይ ሆን ይችላል። ሰው ምንድነው የሚለውን ነገር በዚህ ቪዲዮ ነው። ሰላም ለማታቁኝ ሀዊ ይባላለሁ። ሰርቲፋይድ ፐርሰናል ትሬነር ማም ኦፍ ትዊንስ። ያው አብዛኛውን ጊዜ ከወለድን በኋላ ሆዳችን ስቲል እርጉዝ እንደሆነን የሚያስመስለን ነገር ምንድነው? በእርግዝና ወቅት በሚፈጠር የመስል ሰፓሬሽን ወይም ደግሞ ዳያስታሲስ ሬክታይ ተብሎ በሚጠራው ነው ማለት ነው። ያው የሆድ ጡንቻችን ሲላቀቅ ደግሞ ይሄ 6 ፓክ የምንለው የመስላችን ሲላቀቅ ሆዳችን ለብቻው ወደፊት ይወጣል ማለት ነው። ያው ዛሬ በዚህ ቪዲዮ አሳያችኋለሁ ዳያስታሲስ ሬክታይ ወይም ደግሞ መስል ሰፓሬሽን ተፈጥሮ ከሆነ እንዴት ነው ማወቅ የምንችለው የሚለውን ነገር ዛሬ በዚህ ቪዲዮ ያሳያችኋለሁ ማለት ነው። ኦኬ ምንድነው የምታረጉት? እኔ አሁን እንዲህ እንደምታዩት ማለት ነው ምስሉ ላይ እንደምታዩት መሬት ላይ ትተኛላችሁ ማለት ነው። እንዲህ እግራችሁን ሰብሰብ አድርጋችሁ መሬት ላይ ትተኛላችሁ። ጀርባችሁ ግን ከመሬቱ ጋር መጣበቅ አለበት። ይሄን ማሳያችሁ ቦታ ክፍተት መኖር የለበትም። ጀርባችሁ ከመሬት ጋር መጣበቅ አለበት። እሱን ለማድረግ ደግሞ ቀላሉ መንገድ ሆዳችሁን ወደ ውስጥ መያዝ ማለት ነው። ትንፋሻችሁን መያዝ ሳይሆን ሆዳችሁን ወደ ውስጥ ስታደርጉት ጀርባችሁ ከመሬቱ ጋር ይጣበቃል ማለት ነው። ከዛ እግራችሁን ሰብሰብ ብታረጉና እዚህ ጋር ምስሉ ላይ ማሳያችሁ ክፍት ይሄ በቀይ ያምሰመርኩበት የለም እሱን ቦታ ነው ፊልም የምታረጉት በእጃችሁ። ከዛ ምንድነው የምታረጉት? ካንገታችሁ ቀና ትሉና ማለት ነው እጃችሁን ያሳየኋችሁ ቦታ ላይ ክፍተት መኖሩንና ለመኖሩን ቼክ ታረጋላችሁ። ከእምብርታችሁ በላይና ከእምብርታችሁ በታች ማለት ነው። ከዛ ያንን ጋፕ ፊል ካደረጋችሁት በኋላ ምንድነው የምታደርጉት? እጃችሁን ዞር አድርጋችሁ ደግሞ ስንት ጣት ክፍተት እንደሆነ ማለት ነው። 1 ጣት ነው ወይ ጋፑ፣ 2 ጣት ነው ወይ፣ 3 ጣት ነው ወይ፣ 4 ጣት ነው ወይ የሚለውን እናንተ በደንብ እጃችሁን ወደ ውስጥ እያስገባችሁ ቼክ ታደርጋላችሁ ማለት ነው። ክፍተቱ ምን ያህል እንደሆነ የኔ እንደነገርኳችሁ 4 ነበረ ወደ 2 ወርዷል አሁን ስፖርት እየሰራሁ ማለት ነው። ስለዚህ እናንተም አሁን ክፍተት መኖሩና አለመኖሩን የምታረጋግጡት በእንደዚህ አይነት መልኩ ነው። የኮር መስላችን ዊክ መሆን ነው ይሄን ነገር እንዲፈጠር የሚያደርገው። ስለዚህ እሱን ለማጠንከር ነው የምንሰራው። እሱ ከጠነከረ መስላችን መልሶ መቅጠም ይችላል ማለት ነው። ኮር መስላችን የምንለው ደግሞ ሆዳችን አካባቢ ያሉት መስል ብቻ ሳይሆን ስፓይናል ኮርዳችንን፣ ብላደር ፊኛ የምንለው ነው፣ ፐልቪክ ፍሎር የዳሌያችንን በአጠቃላይ ማህፀናችንንም ጭምር አቅፎ የሚይዝ ነው። እሱ ዊክ ሲሆን ነው በብዙ ነገር የምንጋለጠው። ባይ ዘ ዌይ ጋይስ ሁሉም ሰው ላይ አይፈጠርም። በተፈጥሮ ኮር መስላቸው ጠንካራ የሆኑ ሰዎች አሉ። ነገር ግን ይህ የመስል ሰፓሬሽን ተፈጥሮብን ከሆነ ፕሮፐር በሆነ የኮር ኤክሰርሳይዝ ጋፑን ማጥበብ ይቻላል ማለት ነው። ማይነር ከሆነ አንዳንድ ሰዎች አቅሙ ያላቸው ሰዎች ታሚታክ ያሰራሉ ማለት ነው። የተፈጠረባቸውን ጋፕ በሰርጀሪ ያስጠብቡትና የወጣው ሆድ ወደ ነበረበት ይመለሳል ማለት ነው። እኔ ሲጀመር 4 ጋፕ ነው የነበረኝ። አሁን ወደ 2 አውርጄዋለሁ ማለት ነው። ያው እንደነገርኳችሁ ፕሮፐር በሆነ የኮር ኤክሰርሳይዝ የተፈጠረብንን ጋፕ ማስተካከል እንችላለን ማለት ነው። አቅሜ አይፈቅድም። ስለዚህ ተፈጥሯዊ በሆነ መንገድ የተፈጠረብኝን ጋፕ ማስተካከል እችላለሁ እፈልጋለሁ የምትሉ ሰዎች ካላችሁ ሰብስክራይብ አድርጋችሁ ጠብቁኝ። በሚቀጥለው ቪዲዮ ለቢጊነር የሚሆኑ ኤክሰርሳይሶችን እየሰራን ወደ አድቫንስ እያደገን እንሄዳለን ማለት ነው። እኔን ስለጠቀመኝ እናንተንም እንደሚጠቅማችሁ ባለሙሉ ተስፋ ነኝ። ምክንያቱም የቦርጭ ጉዳይ ብቻ አይደለም እዚህ ጋር
ይሄ ነገር ከተፈጠረ ማለት ነው ብዙ እናቶች ሳያውቁ የሚሰቃዩበት ነገር ነው። ሎወር ባክ ፔን ይፈጠራል፣ ሊኪንግ ይፈጠራል። ሊኪንግ ስንስቅም ሆነ ስናስነጥስ ሽንታችንን ያመልጠናል። ሽንቱን መቆጣጠር እስካለመቻል ደረጃ ነው የሚደርሰው ይሄ ነገር ካልተስተካከለ ማለት ነው። እና ልጆቻቸውን እንኳን ማቀፍ የማይችሉ እናቶች አሉ። ይሄ ግን ለምን እንደሆነ የማያውቁ ሰዎች አሉ ማለት ነው። ስለዚህ አብረን ሂል እናደርጋለን ማለት ነው። በተረፈ በሚቀጥለው ቪዲዮ እስክንገናኝ ድረስ ላይክ ማድረጋችሁን፣ ሼር ማድረጋችሁን፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እንገናኛለን። ቴንክ ዩ